ኢትዮጵያውያን በሙሉ ባለድልም መሆናቸውን እንዲያስቡና በዚህም እርካታ እንዲሰማቸው መፈለጌን በዚሁ አጋጣሚ መግለጥ እፈልጋለሁ። የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጽና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። በህዳሴ የተጀመረው ድል በሁሉም ይቀጥላል። የኢትዮጵያን ብልጽግና በጋራ እናያለን። ታላቁ የህዳሴ ግድባችን ከፍጻሜ ለማድረስ በአንድ ልብና በጽናት እንደምንቆም ዓለም ሁሉ እንዲያውቀው እንፈልጋለን።